በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ አማልጅን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን የገናንነቱን የክብሩን ዜና ለመጻፍ እንጀምራለን። ከቸር አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። አባቶቼና ወንድሞቼ ሆይ ደስታን በተመሉ ጆሮዎቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይ ከዋክብት ከባህርም አሸዋ ፈጽሞ የሚበዛ ተአምራቱንና ኃይሉን ገናንነትም በንጹህ ልቡና በንቁም ሕሊና በብሩህ ዓይን እዩ አስተውሉ። በእርሱ የታመነ ከጭንቅ ይድናል። በባህርና በየብስም ቢሆን ድንቅ በሆነ ጸሎትና ልመናው የሚታመን በቀና ሃይማኖት በንጹህ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌትና ቀን ተግቶ የሚጸልይ ከመከራ ይድናል። ወንድሞቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሆነን እንትጋ። ምድርን በባህር ላይ በዘረጋት ሰማይንም እንደ ዋልታ በሰቀለው ሁሉን በፈጠረ እግዚአብሔር ፊት ምሕረትንና ባለሟልነትን እናገኝ ዘንድ ወንድሞቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁል ጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማሸነፍ የመዳን ተስፋ ፈጽሞ የለውም። የመልአክ ኃይል የቅዱስ ሚካኤልን በዓል መታሰቢያውን ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራውም ቆርሶ ለራበው ቢያበላ ለጠማውም ከወይኑ ቀርቶ ቢያጠጣ ለታረዘውም ከልብሱ ቀዶ ቢያለብስ ያዘነውን ቢያረጋጋ የተከዘውንም ደስ ቢያሰኘው የታመመውንም ቢጎበኘው በችግር በጭንቅ የታሰረውን ቢጠይቅ በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይንን ሲኦልን አያያትም። በዚህ ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳትን አሻግሮ ወደ መንግሥተ ሰማያትና የብርሃንም ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሯልና። ለቅዱሳንም ሁሉ ኪዳን ሰጣቸው እንዲህ ሲል፣ በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁም ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከጥቃቅኖቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ በደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው። ከኃጢአት የሚያነጻ የነፍስንና የሥጋን ንጽሕና እንዲሰጠን ከዚህም ከኃላፊው ዓለም መተዳደፍ እግዚአብሔር ከማይፈቅደው ርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንን ይቀበለን። በመቶ አለቃ ቆርኔሌዎስ በጾምና በጸሎቱ ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤልን እንደላከለት ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስንና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጠሙትን ችግረኞችንም በምጽዋት እንርዳቸው። የተራቁቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሁን። በፍርድ ቀን ምሕረትን እናገኝ ዘንድ በዚህች ዓለም ምሕረትን ላላደረገ በፍርድ ቀን ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችን በወንጌል ይቅር የሚሉ ንጹሐን ክቡራን ናቸው እነርሱንም ይቅር ይላቸዋልና ብሏልና።
ምን ለሌላቸው ለድሆች ለችግረኞች ከገንዘባችን እንስጣቸው። ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለየው ጊዜ ከክቡራን በጎቹ እንዳይለየን የአሸናፊዎች የሰማዕታትን የተጋዳያን የጻድቃንን የሰማዕታትን ሁሉ ዝክራቸውን መታሰቢያቸውን እናድርግ። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓድል። በስሙ ድሆችንና ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁሉ ጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውን የሚፈጽም ጸሎታቸውን የሚሰማና የሚያድናቸው ስራቸውንም የሚያቀናላቸው እርሱ ነውና በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህ አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማለልና ቢጸልይ ከክላውዲዮስ ያወጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ስራዎች ሁሉ እንደርሱ እንመለስ። ነገር ግን ትዕግስቱንና ቸርነቱን የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውንም ተቀብሎ በቅዱስ ሚካኤል ልመና ከከለዳውያን ጭንቅ እግዚአብሔር እንዳዳነው ወደ ቀደመ ክብሩ መንግስቱ መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብሩ አፍ ድንጋይቱን የገለብጣትና በላያዋ የቆሙባት መልአኩ እንደ መብረቅ የሚያበራ ግርማውን የሚያስፈራ ልብሱን እንደ በረዶ የነጻ ይኸውም የቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? እሱስ እዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ስራዎቹን ዘርቶ በተንኮሉ በተፈታተነውና በክፉ ሐሳብ ላይ በጣለው ጊዜ ተገልጾለት ያበረታው ይኸው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጠላውን ስራ ሁሉ ሐኬትንም ባመጣበት ጊዜ ያን ጊዜውን ይኸው ቅዱስ ሚካኤል ወደ እርሱ መጣና ታየው። የምንኩስና ልብስንም አለበሰው። የመላእክትን አስኬማ ሰጠው። ሥርዓተ ምንኩስና በየሰዓቱ የሚጸለየውን ጸሎት ሁሉ አስተማረው። ያለ ተግባረ እድ ሥራ ፈት ሆኖ እንዳይኖር ሰሌን በመታታት ቢሆን እንቅብን በመስፋት ቢሆን እንደዚህ እየሰራ በዘመን ሁሉ ለእግዚአብሔር ስታገለግል ኑር አለው። ከሰይጣን ጾር እንድትድን ከወጥመዱም እንድታመልጥ ባንተ ላይ ንንዝህላልነት፣ ስንፍናም፣ ክፋትንም ሁሉ ከሚዘራብህ የፍላጻውንም መርዝ ከሚነዛብህ ትድን ዘንድ ይህን ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛ ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞቼ ሆይ በቅዱስ ሚካኤል የበዓሉ መታሰቢያ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁል ጊዜም ያለ ሐኬትና ያለ ስንፍና ልንሳለማት ይገባልና እሱ ለሰው ልጆች ይለምናልና ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለኛ የሚለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የይቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያት አለቃን የቅዱስ ሙሴን ሥጋ የገነዘ እሱ ነው። ሰብኮም ላህምን በኮሬብ የሰው እጅ የሰራቸውን ሌሎችንም ጣዖታት እንዳመለኩ ሁሉ የእስራኤል ልጆች እንዳያመልኩ በምድረ በዳ የሸሸገ እሱ ነው። ወንድሞቻችን እኛ ግን ፈለጋቸውን አንከተል። አንገታቸው የደነደነ፣ ልቦናቸው የጸና፣ ሃይማኖታቸው የጎደለ፣ አእምሯቸው የደነዘዘ፣ ጆሮአቸውም የደነቆረና ሽንገላን የተመሉ ናቸውና እኛ ግን ጽድቅን እንከተላት። የልዑል ስሙን መፍራት እንማር። የጽዮን አገልጋዮቿ የሚሆኑ ነቢያት አስቀድመው የተናገራቸውን የቅዱሳን መጻሕፍትን ቃልና በመልካምና በአማረ ድምፅ ያሰሙትን ድምፀ ቃና እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንና ያስተማሩንን የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሰረታችንን መስርት። ያለ መለወጥ፣ መለየት፣ መቀላቀልና መጨመር ሳይኖርበት መለኮት ከሥጋ ጋር ተዋሃደ። እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናት ላይ ስልጣን የሰጠው ስለ ሰው ልጆች
በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያወጣንና እንዲያድነን ይቅር እንዲለንና እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስልን ኃጢአታችንንም እንዲያስተሰርይልን ከበደላችንም እንዲያነጻን በእውቀት ባለ እውቀት ከሰራነው ስህተታችን ከሰይጣን መከራ ነፍስና ስጋን ከሚያጠፋ ሁሉ እንዲያድነን እንለምን። የክርስቲያን መንግስት በሰላም እንዲጠብቅ የዕድሜውን እንዲያረዝም በሕዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቹን ፈጥኖ እንዲያጠፋለት በእውነት እንለምን። አሜን። ለእኛም ለምንሰማው ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላትን የሰይጣንን ስራውን ሁሉ ያረቅልን። ይኸውም ትምክህትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ ከጠላት ስህተት ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን። ወደ ሕይወት ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያን በሮቿን የተከፈቱ ያድርግልን። በቸርነቱም ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩንና የወንዙንም ውሃ ይባርክልን። የምድርንም ቡቃያዋን ፍሬዋን ያሳድግ። ለዘርና ለመከር ያድርስ። ሽማግሌዎቻችሁን ያጽና፣ ኃይል ይስጣችሁ። እርጅናችሁንም በጽድቅ ያድስ። ጎልማሶቻችሁም ይጠብቅ። የመንፈሳውያን አባቶቻችሁን አርአያ ፈለግ እንድትከተሉ ትዕግስት ይስጣችሁ። ዓለም ሳይፈጠር ለእናንተ ያዘጋጀውላችሁን መንግሥተ ሰማያት ትወርሱ ዘንድ የአባቴ ቡሩካን ኑ ወደ እኔ የሚለውን የደስታ ቃልን ያሰማችሁ። ቅዱሳን መላእክት ሁሉ ከእርሱ ጋር ሆነው በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድላችሁ። ይህችውም ሰማያዊ ንጉሥ ማደሪያ ነች። ደስታን በተመሉ በማኅበረ መላእክትም አማላጅነት መልካሙን ዋጋ ይክፈላችሁ። አዳኝ የሚሆን የመድኃኒታችን የወንጌል ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት የብርሃን አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹህ ምግባር ጌታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የምታበስር የቅዱስ ገብርኤል ልመናውም በዓመቱም በወራትም ከእናንተ ጋር ይኑር። ይልቁንም ወዳጁን ኃይለ ገብርኤልን ጠብቀው ዛሬም ሁል ጊዜም ለዘላለም አሜን። በሃይማኖት ጸንቶ በልቡ አምኖ ይህችን መጽሐፍት በእጁ ለጻፋት፣ ላጻፋት፣ ላነበባት፣ ለተረጎማት ቃሏንም ለሰማ የቅዱስ ሚካኤል የክንፎቹ ጥላ ጋሻ ይሁነው። በፈጣሪ ፊት በሚቆም ጊዜ ተስፋም ያደረገውን በሃይማኖት መሰረት በሚሆን በኬፋ አጠገብ ያስቀምጠው። የጻድቃን ነፍሳትን የብርሃን በፍታንም ልብስ በተጎናጸፉ ጊዜ ለወዳጁ ለኃይለ ገብርኤልም ነፍስ ማረፊያ እዚያው ያድርግለት። ለአባቱም ለእናቱም ለወንድሞቹም ለእህቶቹም ነፍስ በዚያው ያድርግላቸው። ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ አማልጅን ለዘላለሙ አሜን።